ኢትዮጵያ የረባ ዳታ እንኳን የላትም የራሷ ዳታ የላትም ብለ ደጋግመህ ተናገራለህ ምን ማለት ነው ተበልቷል በቃ ያገር ምንም እኛ በሌላ ማለት ምን ልበል ምንድነው የሚባለው በቃ ተበልቷል ያገር ማለት በሌሎች እጅ ላይ ያለ ሀገር ነው ለምሳሌ ስታቲስቲክስ ምናምን ባለስልጣን የሚባል አለ በቃ ኩክድ ነው ዳታው ኦኬ ቀደም ምን ብዬ ነበር ማለት እኔ የሆነ ነገር ሰርች ሳደርግ ብዙ ዶክመንቶች አነበብኩኝ በቃ በሆነ ወቅት ላይ ፐርሰናሊ እንደውም ላይፍ ስታይል ለራሱ ተጽዕኖ እስኪያሳድር ድረስ በቃ አድሬ ያነጋው ምን ይያልኩኝ ለማየት ሞክሬያለሁ የሆነ ጊዜ ያኔ የተረዳሁት አንደኛ ኢትዮጵያ ማፕ እኮ የሚቀያየርባት ሀገር ነች ኢትዮጵያ እንዴት ማለት ዊት ቤልቱ ይሄ ነው ብሎ ያሳየ ማፕ ላይ የሆነ ደግሞ ድርጅት ይመጣና ሌላ ዊት ቤልት ደግሞ ሊነግርህ ይሞክራል ማለት ነው ቆይ ዳዊት ዳታ ቋሚ ምንጭ ከሌለው ምኑን ኖር ነው ታዲያ ከዛስ ስታቲስቲክስ ምናምን ባለስልጣን የሚባል ትልቅ ቁጥርን ሚዝ አካል ቁጥር በጣም ፓወርፉል ነገር ነው እንደምታውቀው በቃ ፈንድ የሚደረገው በማን ነው ግማሹ በቃ በስነ ህዝብ ምናምን በተባበሩት ምናምን ስነ ህዝብ ፈንድ እኮ ሊሆን ይችላል እኮ ልጆቻችሁ ወጥተው ሰልጥነው የመጡት እዛ ሊሆን ይችላል የትም ቦታ ደግሞ ስታቲስቲክስ ባለስልጣን ሬርሊ ነው ሲጠቀስ የምትሰማው ዳታዎቹ በጠቅላላ ህዝብ ቁጥር የከብት ቁጥር የዶሮ የጫጩት ቁጥር የእንቁላል ምናምን ግምት ዩኤን ምናምን የሚባል የፈረንሳይ ድርጅት ምናምን የሚባል እንዴ እኛ እኮ የቡናና የምናምን የዘንጋዳ ምርት እኮ በአሜሪካና የምናምን የግብርና ምናምን ድርጅት እኮ ዳታ እኮ ነው እኮ የምንጠቀመው የምንጠቅሰው እኮ እሱን ነው ፔሙን ፎር ዳ ማተር ይጠቅስልሃል ጂዲፒያችን ይህን ያህል አድጓል ብሎ የሚጠቅሰው የማንን ነው የአይኤምኤፍን ነው ሁይዝ አይኤምኤፍ አንድ ሀገር እንዴት እዚህ ድረስ ለአንድ ለሌላ ወገን ተላልፎ ይሰጣል ይሄ ደግሞ ምን አይነት ችግር አምጥቷል እናውራ ካለ ፔሙ የአይኤምኤፍን ዳታ ይጠቅሳል ዴታም ባለው አይኤምኤፍ እና ወርልድ ባንክ ዳታ እንዴት ኩክ እንደሚያደርጉ ብታቅ የብድር ስነ ስርዓታቸው እንዴት እንደሆነ የሚፈልጉትን አሞግሰው የማይፈልጉትን አራግሰው እንዴት እንደሚያደርጉ እድገት የዲሞግራፊ ምናምን ጉዳይ የኢኮኖሚ ምናምን ጉዳይ ቁጥር በማቀያየር እንዴት እንደሚጫወቱበት እንደሱ አይነት ነገሮችን አንብበህ ስትረዳ ኬንያም እንደተደረገ ስታቅ ከባንክ ምናምን ትራንስፈር እንዴት አካውንታቸው እንዴት እንደሚጠቀሙት ለማሲሉ እንደሚዋሹ ስታቅ ምንድን ነው ዳታችን ላይ የምንሰራው ይሄ ይጠራቀምና ምን ላይ እንደደረሰ ግን በእኔ አይነት አደገኛ እንትን እንደሚሆን ፖለቲካል ቁስ እንደሚሆን ልንገር